ሰላም ቤተሰቦቼ እንዴት ናችሁ? ዛሬም እንደተለመደው አሪፍ ፊልም ይዤላችሁ መጥቻለሁ። ቻናላችንን እስካሁን ሰብስክራይብ ያላደረጋችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ ሁኑ። ፊልሙንም ላይክ ማድረግ እንዳይረሳ። ፊልሙ ሚላን አሳይቶን ይጀምራል። ሚላን ሬስቶራንት ውስጥ ወደ ያለ ሰውዬ ሄዳ የሱፍ አበባ ሰጠችው። ሰውየውም የሴት ጓደኛዬ እየመጣች ነው፣ ይህ ስታይ በጣም ነው የምትደሰተው አላት። ሚላም ከሱ ራቅ ብላ ሌላ ጠረጴዛ ላይ ተቀመጠች። ከትንሽ ቆይታ በኋላ የሰውዬው የሴት ጓደኛ ስትመጣ አበባውን ሰጣት። እሷም በጣም ደስ አላት። ሚላ ደስታቸውን ከተመለከተች በኋላ ተነስታ ሄደች። በሚቀጥለው ትዕይንት ሚላ የጓደኛዋ ሰርግ ላይ ሄደች። የጓደኛዋ ባልም ያጎቴ ልጅ ነው ተዋወቂው በማለት ከአደም ጋር ያስተዋውቃታል። ሚላ ሰላም አለችውና በድጋሚ ስለተገናኘን በጣም ደስ ብሎኛል። ጓደኛዋና የጓደኛዋ ባል ለመጀመሪያ ጊዜ የት እንደተገናኙ ጠየቋቸው። ሚላም የተገናኙበትን ጊዜ አስታወሰች። ሚላ ባር ውስጥ አደም ብቻውን ተቀምጦ ስትመለከተው ከጎኑ ሂዳ ተቀመጠች። ወዲያውኑ አንድ ሴት መታ ልታማልለው ሞከረች። ነገር ግን አደም ትኩረት አልሰጣትም። እናም ልጅቷ ከሄደች በኋላ አደም ከሚላ ጋር ማውራት ጀመረ። አደም ልጅቷ እኔ የምፈልጋት አይነት ሴት አይደለችም አላት። ሚላ በበኩሏ በጣም ኩራተኛ ነህ አለችው። አደምም እኔ ብልህ ሀብታምና የዚህ ህንፃ ባለቤትም ነኝ አላት። ሚላም በጣም ፐርፌክት ነኝ ብለህ ስለምታስብ ማንም ምንም አይነግርህም፣ የህይወት አጋርም አታገኝም አለችው። አደምም አዎ በጣም ፐርፌክት ነኝ፣ እናም ማንም ሰው የኔ ታይፕ ሊሆን አይችልም አላትና ለምን እንደመጣች ጠየቃት። ሚላም ሰዎችን ፍቅረኛ እንዲይዙ ረዳለው፣ ለዛ ነው እዚህ የመጣሁት አለችው። አደም የፍቅር ቴራፒስት መሆኗን ጠየቃት። ሚላም አዎ ሰዎችን መርዳት ወዳለው ስትለው አደም ይሄማ ውሸት ነው፣ ምክንያቱም ለስራሽ ብር ትቀበያለሽ አላትና ከዝኑንና ጓደኛውን ያገናኘቻቸውና የተጋቡት በሷ ምክንያት መሆኑን ሲያውቅ ለኔም የትዳር አጋር እንድትፈልጊልኝ እፈልጋለሁ አላት። ሚላም በጣም ፍጹም ነኝ ብለህ ነው የምታስበው፣ ታዲያ እንዴት ነው ላንተ የሚሆን የማገኘው አለችው። አደም ተጨማሪ ክፍያ እከፍልሻለሁ በማለት አስማማት። ሚላም አንተም እኔ የምለውን ሁሉ ማድረግ ይኖርብሃል አለችው። ሁለቱም ተስማሙ። በማግስቱ ሚላና አደም ሲገናኙ አደም ረዳቱ አድርጎ ሊቀጥራት እንደፈለገ ሲነግራት ሚላ ተናደደች። አደም በጣም ስራ ስለሚበዛብኝ በተደጋጋሚ ላገኝሽ አልችልም፣ ስራዬን ደግሞ መስራት አለብኝ። ታዲያ ምን ልታደርጊ ነው? ለዛ ፕሮግራም ማውጣት አለብን እና ደግሞ ማንም ሰው የዴቲንግ ቴራፒን እርዳታ እየወሰድኩ እንደሆነ እንዲያውቁ አልፈልግም አላት። ሚላ ካዳመጠችው በኋላ በሐሳቡ ተስማማች። በማግስቱ ወደ ስራ ቦታ ሂዳ ያለ አንድ የስራ ባልደረባው ሲንግል እንደሆነ ጠየቀው። አደምም አዎ ሲንግል ነኝ አለ። ባልደረባውም ቆንጂዬ ልጅ እንዳለችውና እንዲገናኙ እንደሚፈልግ ነገረው። አደምም ፍሬንች እና ጣሊያንኛ ማውራት ትችላለች እያለ ብዙ ጥያቄዎችን ከጠየቀው በኋላ ለኔ የምትመጥን ሴት አይደለችም በማለት ሐሳቡን ውድቅ አደረገው። የስራ ባልደረባው ከሄደ በኋላ ሚላ ወደ ቢሮ ገብታ ተናዳ የሴት ልጅን ጥያቄ ተቀብለህ ታውቃለህ ብላ ጠየቀችው። አደምም አላውቅም አላት። እሷም የአንድ ሰውን ጥያቄ መቀበልና ዴት መውጣት አለብህ፣ ስለዚህ የሰውየውን ጥያቄ ተቀብለህ ከልጁ ጋር ዴት መውጣት አለብህ ስትለው አደም የስራ ባልደረባዬ ከኔ ህይወት ጋር ምንም ግንኙነት የለውም፣ ስራና የግል ህይወት የተለያዩ ነገሮች ናቸው አላት። ሚላም ተበሳጭታ እኔ ቴራፒስትህ ነኝ፣ ስለዚህ የምለውን ማድረግ አለብህ አለችው። በሚላ ግፊት አደም ከስራ ባልደረባው ልጅ ጋር ዴት ወጣ። ሚላም አብራ ሂዳ ከርቀት ሆና መመልከት ጀመረች። ነገር ግን አደም በልጅቷ ውስጥ ምንም ልዩ ነገር አልተመለከተም። ከጥቂት ጊዜም በኋላ አደም ሚላን ወደ ሌላ ዴት ወሰዳት። እናም ራቅ ያለ ጠረጴዛ ላይ ተቀምጣ ማየት ጀመረች። ከአደም ጋር ዴት የወጣችው ልጅ ማማለልና መነካካት ጀመረች። ነገር ግን አደም ምንም ምላሽ ሳይሰጣት ሚላንን አትኩሮ መመልከት ጀመረ። ልጅቷ እንዳናግራት ብትፈልግም አደም ግን መልስ ሊሰጣት አልቻለም። ከዴቱ ከተመለሱ በኋላ ሚላ ልጅቷ እያማለለች እንደሆነ አታውቅም አለችው። አደም አውቃለሁ ግን አልወደድኳትም አላት። የአደምን ንግግር ከሰማች በኋላ ሚላ ተናደደች፣ ምክንያቱም የአደም ልብ ውስጥ የትኛውም ሴት አልገባችም። በቀጣዩ ቀን ሚላ ተስፋ ሳትቆርጥ ሌላ ዴት ወሰደችው። እሱም ዴቱን ትቶ ሌላ ሬስቶራንት ይዟት ሄደ። እናም ተመግበው ከወጡ በኋላ ሚላ እዚህ ድረስ ይዘኝ የመጣኸው ለመብላት ብቻ ነው አለችው። አደምም ለዴት ተመሳሳይ ቦታ እንደማይመርጥ ነገራት። እሷም ብዙ ነገር ያደረክ አይመስልህም? ለሁሉም ጊዜ ያለው ስትለው አደምም ትክክለኛው ጊዜና ሰዓት እንደሆነ ስለተሰማኝ ነው ሁሉም ነገር ያደረኩት ሲላት ሚላ ጸጥ አለች። ከዚያም አደም ወደ ግብይት ቦታ ወሰዳት። ሚላ የተለያዩ ልብሶችን ለክታ ወደደቻቸው፣ ነገር ግን መግዛት አልፈለገችም። አደም ሚላ ለክታቸው የነበሩትን ልብሶች በሙሉ ገዝቶላት ወደ መኪናው ሲመጣ ምን እያደረክ ነው አደም? የወደድኩት ልብስ የለም፣ ሲቀጥል ውላችን ላይ እንደዚህ የሚል ነገር የለም ስትለው ልብሶቹን ወደሻቸዋል፣ ለምንድን ነው እንደዚህ የምታደርጊው አላት።
እሷም በፍጥነት ሂዶ እንዲመልስ ነገረችው። እሱም ለመመለስ ገባ። በቀጣዩ ትዕይንት ወደ ቤት ከመሄዳቸው በፊት አደም አንድ የመጨረሻ ነገር ማድረግ እፈልጋለሁ አላትና በጣም ተጠጋት። ሊስመኝ ነው ብላ አይኗን ስጨፍን በጆሮዋ ቀስ ብሎ እያደረክ ያለው ነገር ትክክል አይደለም ትይኛለሽ ብዬ አስቤ ነበር አላትና ከሚላ ራቅ ብሎ እርግጠኛ ነኝ እንደዚህ አይነት ፍቅረኛ ታገኛለች ሲላት የፈለገችውን ነገር ስለሰማችና አደምንም መውደድ ስለጀመረች ፈገግ አለች። በማግስቱ የስራ ቦታዋ ያለች ስጦታ ተላከላት። ስጦታው የተላከው ከአደም ነበር። መልሳቸው የነበሩትን ልብሶች በሙሉ አብሮ ልኮላታል። ሚላ በጣም ተገረመች። አደምንም እየወደደችው ስለመጣች በላከላት ነገር በጣም ተደሰተች። አደምም ይህን በማድረጉ በጣም ደስተኛ ነው። በመቀጠል ሶፊያ ከምትባል ልጅ ጋር ዴት ለመውጣት አሰበ። ሶፊያ የአደም የስራ ቦታ ሄዳ በጣም ናፍቀኸኛል ብላ አቀፈችው። ከዚያም እራት ለመብላት ተያይዘው ወጡ። ሚላም አብራ ሄዳ ከርቀት ሆና እያየች እያለ አደም ደስተኛ ሆኖ ተመለከተችው። ነገር ግን ሚላ አደም ከሌላ ሰው ጋር ደስተኛ መሆኑ ለሷ ጥሩ የሆነ ስሜት እንዳይሰማት አደረገ። በማግስቱ ሚላ አደምን ሶፊያ ላንተ ትክክለኛ አጋር ትሆናለች ብዬ አስባለሁ፣ እናም ሁለታችሁ አብራችሁ ስትታዩ በጣም ጥሩ ትመስላላችሁ ብለው ብዙም ሳይቆዩ ሶፊያ መታ ቀፈችው። አደምም በሁኔታው ተበሳጨ። ሚላም ደብሯታል። ሶፊያ ከአደም ጋር ሄደች። ነገር ግን ሚላ በመሄዷ ደስተኛ ከመሆን ይልቅ ታዝናለች። አደምና ሶፊያ ጎልፍ ለመጫወት ሲሄዱ ሚላ መሄድ ስለነበረባት ሳትፈልግ ሄደች። ጎልፍ ከተጫወቱ በኋላ ሶፊያ አደምን ዛሬ ማታ ብቻዬን ካንተ ጋር እራት መሄድ ፈልጋለሁ አለችውና ተያይዘው ሄዱ። ሚላ ቤት ተመልሳ ልቧ ተሰብሮ ስለነሱ እያሰበች አለቀሰች። ሌሊቱን በሙሉ እንቅልፍ የተባለ በአይኗ ሳይዞር ነጋ። በማግስቱ ጠዋት ከቢሮ አረፈደች። አደም ልቡ ተጨንቆ ጠበቃት። እናም ወደ አንዱ ክፍል ሲገባ ሲመለከታት እረፍት አገኘ። አደም ሚላን ደህና ነሽ ብሎ ጠየቃት። ይህን ስትሰማ ሚላ እሱን ለማጥቃት ትክክለኛው ጊዜ እንደሆነ አስባ ዛሬ ማታ ዴት አለብኝ፣ ስለዚህ ትንሽ ማረፍ አለብኝ ብላ ወጥታ ሄደች። ሚላ ከሱ ውጪ ከሌላ ወንድ ጋር ዴት መውጣቷን ጭራሽ አልወደደውም። ማታ ሚላ ዴት በወጣችበት ቦታ አደምም ከሶፊያ ጋር ወደዛ ሄዱ። ሚላ ሁለቱንም አንድ ላይ በማየቷ ተገርማለች። ሶፊያም ወዲያውኑ መታ ራሷንና አደምን ሚላ ዴት ላደረገችው ሰው አስተዋወቀች። አደም ከሌላ ወንድ ጋር ቁጭ ብላ ስላያት ቀና። በቀጣዩ ቀን ኦፊስ ሚላ አደምን ካንተ ጋር የነበረኝ ስራ አብቅቷል፣ ስለዚህ ስምምነታችንን እዚህ ላይ ማቆም አለብን ስትለው አደም አዳመጣትና ሶፊያና እኔ ከዚህ በኋላ ዴት መውጣት እንችላለን ብዬ አላስብም አላት። ሚላን ትወዳታለህ ብላ ጠየቀችው። አደምም አዎ ወዳታለሁ አለ። ስለዚህ ሁለታችሁም አንድ ላይ ብትሆኑ ጥሩ ነው ስትለው አደም ውሏችን ለማብቃት ገና 10 ቀናቶች ይቀሩታል አላት። ሚላ ለነዛ ለቀሩት ቀናቶች ፕሮግራማችንን ማውጣት እንችላለን ስትለው አደም ተበሳጭቶ አሁንም ከዛ ዴት አብረሽ ከወጣሹ ልጅ ጋር ትገናኛለሽ እንደማትወጂው አውቃለሁ ሲላት ሚላ ጸጥ አለች። ምክንያቱም አደም የተናገረው ነገር እውነት ነበር። ወዲያውኑ አንድ ሰው ደወለለትና ስብሰባ እንዳለው ሲነግረው በኋላ እናወራበታለን ብሏት ወጥቶ ሄደ። ከሰዓታት በኋላ የስራ ቦታዋ ክሊኒክ ሄዶ ጠራትና ስራውን ለምን ማቆም እንደፈለገች ጠየቃት። ሚላም ሶፊያን አግኝቼልሃለሁ፣ ስለዚህ የኔ ስራ እዚህ ላይ ያበቃል ስትለው አደም ስለኔና ስላንቺ እንድናወራን የምፈልገው አላት። ሚላም የትዳር አጋር ላገኝልህ ስምምነት ነበረን፣ አሁን ግን ያ ስምምነታችን አልቋል ብላ ደገመችለት። በጣም ተናደደ። ከዚያም እሺ በጣም ተረድቼሻለሁ፣ እኔ ላንቺ ደንበኛሽ ብቻ ነበርኩ ማለት ነው፣ ነገ ገንዘቡን አስተላልፍልሻለሁ ብሏት ሄደ። ሚላ ልታስቆመው ፈልጋለች፣ ነገር ግን ዝምታን መረጠች። ከ3 ወር በኋላ ሚላ ከጓደኛዋ ጋር ወደ ኮሪያ ሄደች። ከዚያም ደስ የሚል ቦታ ቆማ ብቻዋን እየተዝናናች እያለ አደም አበባ ይዞ ከጀርባዋ መጣ። ሚላ ዞር ስትል ከአደም ጋር ተጋጨች። አደም አቅፎ ያዛት። እሷም ስትጠይቀው ቤተሰቦቼ አዲስ ሆቴል ሰርተዋል፣ የመክፈቻ ስነ ስርዓቱን ለመታደም ነው የመጣሁት አላት። እናም ሁለቱም መልካም ምኞታቸውን ገልጸው ተለያዩ። ሚላ ከአደም ጋር ከተገናኘች በኋላ የምታገኘውና የምታዋራው ሰው ሁሉ አደም መስሎ ነው የሚታያት። ምሽት ላይ ወክ ልታደርግ ወጣች። አደምም እንቅስቃሴ ለማድረግ ወጥቶ ሳለ ተገናኙ። ሚላ ግን ራሷን ትጠራጠር ስለነበር ኮስተር ብላ ተመለከተችው። አደም ሲያዋራት በትክክል ራሱ መሆኑን እርግጠኛ ሆነች። ከዚያም አደም በሆቴላቸው የራት ግብዣ ጠራት። መጀመሪያ ሚላ ጥያቄውን ውድቅ አደረገችው። ሆኖም አደም በጣም አጥብቆ ሲጠይቃት ለመሄድ ተስማማች። ከዚያም ከጓደኛዋ ጋር ግብዣው ላይ ተገኘች። አደም እንደተመለከታት ወደ እሷ መጣ። እሷም ወዲያውኑ ስለ ሶፊያ ጠየቀችው። አደምም ቤተሰቦቻችን ጥሩ ጓደኛሞች ናቸው፣ ስለዚህ እኛም ጥሩ ጓደኛሞች ነን አላት። እሷም ታዲያ የዛን የገዛው አበባ ለሶፊያ አልነበረም ስትለው
አደም መልስ አልሰጣትም። ወዲያውኑ የሆቴሉ መብራት ጠፋ። አደም ሚላን ይዟት ወደ መሃል ገባና ወደዚህ አዳራሽ ስትገቢ መጀመሪያ የማንን ፊት ነው ማየት የፈለግሽው ሲላት የአንተን ነው ማየት የፈለግኩት አለችው። ወዲያውኑ የሆቴሉ መብራት በራ። ከዚያም ሚላ ዙሪያውን ትመለከታለች እና የአደም ያጎት ልጅ ጋር ትዳር የያዘችውን ጓደኛዋን በአዳራሹ ውስጥ ታያለች። ሚላ ወላጆቿንም በአዳራሹ ውስጥ ተመለከተች። አደም ሚላን አፈቅርሻለሁ፣ ለዛም ነው ካንቺ መራቅ የማልችለው አላት። ሚላ እዚህ እንደምመጣ እንዴት አወቅ ስትለው እኔ ነኝ እዚህ ያመጣውሽ፣ ጓደኛሽም በዚህ ሁሉ ቅድ ውስጥ ተባባሪ ነበረች አላት። አደም ሚላን ከኔ ጋር ዴት ትወጫለሽ ብሎ ጠየቃት። ሚላም አንተ ከፈለክ አዎ አለችው። አደም ደስ ብሎት ከንፈሯን ሳማት። ከዚያም ከቤተሰቦቹ ጋር አስተዋወቃት። በስተመጨረሻም በደስታ መኖር ጀመሩ። ፊልሙ እዚህ ላይ አለቀ። ፊልሙ የተመቻችሁ ቻናላችንን ሰብስክራይብ፣ ቪዲዮ ላይክ እንዲሁም ደግሞ ለሌሎች እንዲደርስ ሼር ማድረጋችሁን አትርሱ። ሀሳብና አስተያየት ካላችሁ ደግሞ ኮሜንት ላይ አስቀምጡልኝ። በሌላ ፊልም እስከምንገናኝ ድረስ ቻው ቻው።